ዘመኑ የዘመኑ መልክ ከባድ ነው። ዘመናዊነት የተሰጠው ስያሜ ከባድ ነው። ለዘመናዊነት ያለን እሳቤ ከባድ ነው። ያንን ግን ከቃሉ አንፃር እየመዘንን እንደምን እግዚአብሔርን በመምሰል ለመኖር ምክንያቱም እኛ የተፈጠርንበት ፐርፐዝ ይሄ ስለሆነ የተፈጠርንበት ዓላማ ይሄ ነው። አትልፉ። እግዚአብሔር ቤት ሰርታችሁ መኪና ገዝታችሁ የሆነ ነገር ሆናችሁ ምናምን እንድትኖሩ አይደለም እግዚአብሔር ሰውን ወደዚህ ምድር ያመጣው። እንዳትደክሙ እዛ ጉዳይ ላይ ብዙ ነገራችሁን አስጨርሱ። አቅማችሁን እዛ ጉዳይ ላይ ጨርሱ። ያ አይደለም እግዚአብሔር ትልቁ አጀንዳው። እናንተን ወደ ምድር ያመጣበት ትክክለኛው ፐርፐዝ ያ አይደለም። እሱ እግረ መንገድ ነው። እግረ መንገድ ነው። ማግባት እግረ መንገድ ነው። መውለድ እግረ መንገድ ነው። የትኛውም ነገር አምጡት ትልቁ ጎል አይደለም። የመኖር የአንድ ሰው የህይወት ትልቁ ጎል አይደለም። እነዚህ አሁን የምንላቸው ነገሮች መመረቅ ጎል አይደለም። ስኬት አይደለም። ምርቃት ስኬት አይደለም። ስራ መያዝ ስኬት አይደለም። ጥሩ ደሞዝ ተከፋይ መሆን ስኬት አይደለም። የመጨረሻ ስኬት አይደለም። ለክርስቲያን ስኬቱ እግዚአብሔርን በመምሰል መኖር፣ እግዚአብሔርን ወደ መምሰል ማደግ ትልቁ ስኬት።